ሀይ ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ምሳ እየሰራው ነን። አብረን እንበላለን። ኑ ምሳ እንብላ። እዚህ ጋር በመጀመሪያ ሽንኩርትና ዘይት ካቁላላሁ በኋላ ይሄንን እንግዲህ ቶማቶ ታውቃላችሁ፣ ይሄን አንድ ጨመርኩበት። ከዛ በኋላ እንግዲህ በርበሬ ጨምርበታለሁ። ውዶች አሁን አያችሁ ሲያምር። ትንሽ በርበሬ ነው ያደረኩበት። ያው ቶማቶ ነው በብዛት ቅልት ያደረገው። ይኸውልኝ እዚህ ጋር ደግሞ ምንድን ያለው እንግዲህ ሰው ሁሉም የየራሱ እንትን አለው። እኔ እንግዲህ የራሴ የተመቸኝ ምግብ ነው የምሰራው። እዚህ ጋር ፓስታ አለልን። እንግዲህ እስከ መጨረሻው ድረስ አብራችን ተከታተሉ። ስጓችን እንግዲህ እየበሰለ ነው። እዚህ ጋር እኔ ቀረፋ የተፈጨ ጨምርበታለሁ። ትንሽዬ በጣም ነው ምግብ የሚያጣፍጠው፣ ደግሞ ከለሩንም ያሳምራል ስጎ ሲሰሩ ማለት ነው። እንግዲህ ሌላው ደግሞ ትንሽዬ የተፈጨ ቅመም አያችሁ ከለሩ እንዴት እየተቀየረ እንደሆነ። ዋው በጣም ነው ደስ የሚለው። እሳቱን ስለቀነስኩት ነው። ሌላው ደግሞ እኔ ይሄንን ማጂ በጣም ነው የምወደው። ደግሞ ምግብ በጣም ነው የሚያጣፍጠው። ስጎ ላይም ስጨምሩ እጅግ በጣም ነው ደስ የሚለው። የእውነት ሞክሩት። እኔ ምግብ ስሰራ ማጂ ጨምራለሁ። በጣም ነው የምወደው። እሱን ጨምሩ ማለት ነው። ተጠንቀቁ። ለምን ይቅርታ፣ እሱ ጨዋማ ስለሆነ ማለት ነው። እሱን በዛ ካረጋችሁ ምናልባት ጨው ስጨምሩ ደግሞ ምግባችሁ ላይ ጣዕሙ እንዳይቀየርባችሁ ተጠንቀቁ እላችኋለሁ ውዶቼ። ዋው እዚህ ጋር ደግሞ አንድ ማንኪያ ነጭ ሽንኩርት አለኝ፣ ጨምርበታለሁ። የነጭ ሽንኩርት እንግዲህ ጣዕሙን ታውቁበታላችሁ። ለምግብ ሽታ ጣዕም እኔ እንጃ በጣም ነው የምወደው። እንግዲህ ቪዲዮዬን ስትመለከቱ ላይክ፣ ሰብስክራይብ ከወደዳችሁት ደግሞ ሼር ውስጥ ገብታችሁ ደግሞ ኮሜንት እየጻፋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። የስደት ጓደኞቼ፣ ውድ ጓደኞቼ፣ የምወዳችሁ ደግሞ እንደዚህ ሰርተን እንድንለወጥ የምታበረታታን እህታችን ፎዚን ከልብ አድርጌ አመሰግናለሁ። በእውነት በሷ ብርታት ነው እኔ እንደዚህ የሆንኩት እንጂ እኔ አንድም ቀን እንደዚህ ወጥቼ እንደዚህ የእውነት ሰራለሁ ማለት በቃ ዩቲዩብ እንደዚህ ሰራለሁ ብዬ አስቤም አላቅም። እኔ እዚህ ብቻ አይደለም፣ እዚህ እንግዲህ ታውቃላችሁ የእነሱ ቤት ነገር አይታወቅም። ግን በዋናነት እኔ የምፈልገው በቃ ሀገሬ ላይ ገብቼ የሆነ ነገር በቃ መስራት ነው የምፈልገው እና እንደዚህ አሁን እዚህ ካበረታታችሁኝ እዚህ የተጀመረውን እዛ ደግሞ እንግዲህ ጠንክሬ ልሰራበት ፈልጋለሁ። ውድ ጓደኞቼ ወዳችኋለሁ በጣም። እናንተም ጠንክሩልኝ፣ በርቱልኝ። ስጓችን እንግዲህ ያው እየደረሰ ነው። እዚህ ጋር ደግሞ ፓስታችን ተዘጋጅቷል። የእውነት በጣም ደስ ብሎኛል። ደግሞ ዛሬ ሰዎቹ ቤት የሉም። ቻይ ልበላ እኮ ነው። እዚህ ጋር እንግዲህ ባዶ ሳህናችን ተዘጋጅቷል። ፓስታውን እንጨምርበታለን ሳህናችን ላይ። እኔ በዘዌ እዚህ ጋር
ፓስታ እና ስጎ አንድ ላይ እንትን ውስጥ ብራድ ውስጥ መስራት አልወድም የምር እና የእውነቴን ነው ብላችሁ ይሄው እንደዚህ ፓስታውን ለብቻ ሳህን ላይ አድርጌ ከዛ ከላይ በኩል ስጎ ሳረግበት ነው ደስ የሚለኝ ማለት ነው። እና ይኸውት የእውነት ሲያምር እዚህ ጋር በተን ታረጉና ስብ ይኸውና ፓስታችን ደርሷል። የእውነት ነው እንብላ ውዶች፣ የምር እንዴት እንደሚያምር ወይኔ ስሙ ምራቃችሁን እንዳትወጡ እንግዲህ ከይቅርታ ጋር ይህንን ይመስላል። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ደግሞ መልካም የሆነ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ። ወዳችኋለሁ። እሺ